ቤት መጣችሁ የማንን ቤት ዘው ብላችሁ ገብታችሁ የምትናገሩ ማን ናችሁ እናንተ? ምንድነው እርጋታ ምናምን ሌላ ማን ነው? እናንተ ዛቆሚ እዚህ ብቆም አጥኛለሁ። አንቺ ነሽ ቀፋፊ ማንቺ ነሽ ክብር የሌለሽ ካሁን በኋላ ስለዚህ እኔ ጋር የመጣ ድራማ መስራቱ አስፈላጊ አይደለም። ለምሽ መጣሁ እኔ እኮ አልመጣሁም። አጠገብ ሴት ልጅ ናት ያለው ይቺ ወንድ ናት። በቃ ተዋት በቃ እንደዚህ አይነት ሰው ንቀመተው ነው። በእናትሽ ቆማ ምን ያለው ነው ታውኝ እስቲ ጫፌ እንዳትነካኝ ነግሬሃለሁ። እንደ ወንድ ልጅ ራሱ አላየሁም። ዞር በልልኝ። እሱ ባልሽና ባባ በቃችሁ በቃ አንተ በቃ ና ካሜራ ማለት ከምን ባብልሽ ነገር ሰላም እንዴት ናችሁ ውድ ቤተሰቦቻችን? ሁላችሁንም ሰላም ብያለሁ። እንደ ሁልጊዜው ሰላም፣ ፍቅር፣ ደስታ ይብዛልኝ እያልኩኝ ዛሬ ትንሽ ልክ ባልሆነ ነገር ነው የመጣሁት። ትንሽ የፊቴ ሪያክሽንም አይታችሁ ማየት ይገምታላችሁና ትንሽ ነገሮች ስለደበሩኝ እና በቃ ሚዲያ ላይ ወጥቼ በቃ መተው ያለበት ነገር እንዲተውና ካሁን በኋላ ባለፈ ነገር መጨቃጨቅ ምናምን ስለማያስፈልግ ለአንዴና ለመጨረሻ ጊዜ ነገሮችን ለመዝጋት በቃ ምንም እንትን የሚያባብል ነገር የለም። በቃ አንድ ጊዜ ድሉን መጠቀም ያልቻለበት ሰው የኔም ህይወት እንዲበጠበጥ አልፈልግም። የማንም ሰው ህይወት በቃ ኮሽታ ያለበት ነገር እንዲፈጠር አልፈልግም። በቃ መቆም ካለበት ይቆማል። ምክንያቱም እድሉን በሰዓቱ አልተጠቀሙም። ያድል አመለጠኝና ሁለተኛ የሰው ህይወት አበላሻለሁ ወይም ሰዎችን እጅ አስፈራራለሁኝ። ካሁን በፊት የተለቀቀውን ቪዲዮ አይታችኋልና በጣም ነው የደበረኝ። ከሚባለው በላይ በጣም ደብሮኛል። አይደረግም። በቃ ይሄ ጥፋት ነው። በቃ ነውር ነው። ይቅርታ መባል ካለበትም ይቅርታ ማለት አለበት ሰውየው። መደረግና መደረግ የሌለባቸው ነገሮች አሉ። አንዳንድ ጊዜ ምንድነው በቃ አምልጧቸዋል። በቃ ይሁን በቃ ካሁን በኋላ ካንቺ ጋር ተመልሼ የምሆንበት ነገር የለም። አንድ ጊዜ እድሉን ተጠቅመሻል፣ በውሸትም ይሁን በማስመሰልም። ስለዚህ የኔን ህይወት አትረብሺ። እኔ ጋር የተገናኘን ሰውም ሂደሽ አትናገሪ። በቃ የትኛውም መብት የለሽም። የትኛውም ሰው ሂዶ ማስፈራራትም ሆነ ዛቻ ማድረስ ወይም እሱ ስራ አትድረሱ ማለት አችኝ። ስለዚህ በቃ ከኔ የሚቀርቡኝን ሰዎች ለማራቅ ወይም እኔ እንዲሸሹኝ ለማድረግ የሚሞከረው ነገር በጣም ያስጠላል፣ በጣም ይደብራልና ማሪናዬ ነኝ። አሁንም ትስቂያለሽ አይደል? እና ማሪናዬ ሰላም በያቸው። በቅድሚያ እንኳን ደህና መጣሽ። እና ማሪና ባየሁት ነገር ወላሂ በጣም ደብሮኛል። የሚያስጠላ ነገር ነው። እኔ በሰዓቱ ብኖር የሚያስጠላ ነገር ይፈጠራል ብዬ አስባለሁ። ምክንያቱም የተደረገው ነገር ጥሩ ነው ብዬ አላስብም በራሴ በኩል። ደስ አይልም። እንደ ትልቅ ሰው እኛ ትልቅ ሰዎች ነን፣ ልጅ አይደለንም። ቤት መጥቶ ምናምን እንዲህ መበጣበጥ ምናምን አስፈላጊ አልነበረም። ይሄ ጋጠወጥነት ነው። ሰው ቤት ዘለገብተህ ሂደክ ሰውና ተሳደብም አይደለ? ከዛሬ ለወደድ ደግሞ ይሄ ሰው የጣሉበትን ሲያነሱት አይወድም ነው ሲያነሱበት አይወድም ነው የሚባለው። እንደዛ ነገር ነው የመሰለባት። እኔ ደንግጫለሁ። ከዛ ፍሬንድሊ ሆኜ ሰላም ለማለት ምናምን ሞክሬያለሁ እኮ ሲመጡ ምናምን። ከዛ እንደዛ በገዛ ቤቴ እንደዛ ጓገጭ ምናምን። አይ ሲቀጥል የትኛውም ሰው አይመለከታትም። እሱን ነው ምልክ በቃ አልፈልግም ብላ እንዳደርስብኝ በቃ አልፈልግም ብላ ትታለች አይደለ? ስለዚህ የተውትን ነገር መተው ነው እንጂ እሷ አልፈልግም ብላ ከዛም በኋላ ነው ወደ አንተ ስመጣ ለምን ብቻውን አልቀረም? ለምን እንደዛ ይመስላል አይደል? እውነት ለማውራት መጥቶ እንደዚህ በቃ እኔ ተለይቻለሁና በቃ ከኔ ውጭ ሌላ ሴት እንዳይጠጋ ነው። ይሄ ደግሞ አይሆንም። አይመለከታትም፣ አያገባትም። በዚህ የሚቆጣ የሚያኮርፍ ሰው ካለ በቃ
የራሳችሁ ጉዳይ። ማኩረፍ ትችላላችሁ፣ መቆጣት ትችላላችሁ። አይደለም ልጁ እሷ እንደዛ ከሰው ፊት እንደዛ አድርገው ስትሄድ ምን ላይ እንደነበረ ምን ሊሰማው እንደሚችል ማሰብ አለባችሁ እናንተም፣ እሷም ማሰብ አለባት። ሲቀጥል አንቺና እኔ ሪሌሽን ላይ አንሁን ሳታውቅ የሰው ልጅ አይናገርም። ሄዶ አትድረሱ ከሱ ስር ብሎ ማስጠንቀቂያም ሊሰጥ አይገባም። ይቺ ልጅ ጋር ፍቅረኛ የትሁን እህቴ የትሁን ምን ታውቃለች? የፈለኩትን ሰው እኮ መርጬ መያዝ እችላለሁ። በቃ አንድ ሰው ተጠየቀ አይደል? አልፈልግም ካለ በቃ እንዴ እና ሁልጊዜ እሷን እየጠየቅኩ እሷን እየለመንኩ መኖር አለብኝ እንዴ? በቃ ካልሆነ አልሆነም። በቃ ምርጫው አይደለሁም አይደል? በሰዓቱ ይሄ ፈተና ነው ምንድነው ፈተና ነው ምናምን የሚባል ነገር ጥሩ በቃ ይሄ ማስተባበያ አይደለም። ሰው ፊት እንደዛ ልጅን ካገረጣችሁ በኋላ እንደዛ አልፈልግም ብላ ተሳከደች በኋላ ፈተና ነው። ከዛ ለምን ደራሽ እሱ ጋር ለምን መጣሽ እሱ ጋር ምናምን ሰው ቤት ድረስ ተኪዶ እንደዚህ አስፈላጊነቱ አልታየኝም። እኔ በዚህ ሊደብራችሁ ይችላል። እኔ እኮ ምን እንደሚል እኮ አውቃለሁ። መሀል ላይ ገብታ ማሪና አጣላቻቸው ምናምን አበጣበጠቻቸው። ለምንድን ነው የምታዩትን ነገር ነው ማመን ያለባችሁ። ማን ነው ማሪና መሀል ላይ ገብታ አልፈልግም ብላ ሰው የሄደችው ትተው ከሄደች በኋላ ደግሞ ይሄ ልጅ እኔም ጋር ሆነ ማንም ጋር ሆነ ማንም ጋር መሆን ይችላል። እኔም አረ ብዙ አታስወራኝ፣ ግን በጣም ነው የሚደብረው። ወላሂ በጣም ነው የደበረው። ምክንያቱም ለምን ሰው ቤት ለምን ተሄዶ ማውራት ካለባትም በስነ ስርዓት ቀስ ብለው ማውራት እኮ ይቻላል። የሰው ቤት ሄዶ እንደዚህ መበጥበጥ፣ ጓገጭ፣ መቆጣት እስከሚመጣ ድረስ እንዴ ብዙ ነገር እንትን ማለት። ለማንኛውም ጠርቻታለሁ። እኔ ለብቻዬ ላናግራት ነበር ከቪዲዮ ውጭ፣ ግን ቪዲዮውን ስላያችሁት ብዙ ጥፋተኛ ናቸው ያላቸዋልና ካሁን በኋላ እንዳደርስብኝ ምን በቃ ፍላጎቴ እንዳልሆነ እንድታውቅልኝ እፈልጋለሁ። በቃ ካሁን በኋላ በእኔ ዙሪያ ያሉት ሰዎች እንዲረበሹ እንዲበጠበጡ አልፈልግም። እውነት ለማውራት አሁን እኮ ሌላ ሪሌሽን ላይ በሆን ወይም ሌላ ሰው ጋር የፍቅር ጓደኛ ቢኖረኝ ያን ሰው እኮ ሄዶ እንትን ማለት ነው። ይሄ እኮ ተጠያቂ ጥሩ እኮ አይደለም። ይሄ አግባብ ነው ብዬ አላስብም። እና ስነ ስርዓት ብትይዢ እንደ ትልቅ ሰው እንደዚህ አይደረግም። ተከበሪ። አይ አንቺ ሪስፔክት ሰጥቼሻለሁ። እንደዛ ማክበርሽ ዝም ማለትሽ ስልሽ አንዳንድ ሰው ቢሆን ጸብ ሁሉ ሊፈጥር ይችላልና ምን ትላለክ? ቤትክ መጥቶን እኮ ያልጠበቅኩት ነገር እኮ ነው። አስደነገጡኝ እኮ እግዚአብሔርን አይተካል አይደለ? የተፈጠረው እኔ እዚህኛይቱ አሽቃባጭነት ነው እንጂ የሚገርመኝ ደግሞ ጓደኛ አረ ቤተሰቧት ብቻ ቤተሰቧ ነች። እንደዛ እኔ አይቻት አላውቅም ካሁን በፊት። አሁን አዲስ የመጣች ናት። እንደዚህ አይነት ደግሞ ሶስተኛ ወገን ነው እሷና እኔ እንድንለያይ እንድንበጣበጥ ያደረገው። ያ ደግሞ ታውቀዋለች። ይሄ ሶስተኛ ወገን በመሃላችን ከገባ የትኛውን ፍቅር ይፈርሳል። በቃ መደማመጥ መረዳዳት ከሌለ ሶስተኛ ሰው ከገባበት አይ እንዲህ ማብራራትም አይጠበቅብክም። በቃ አልፈልግም ብላ እኮ ሄዳለች ልጅቱ። በቃ ወደ መረጣችሁ ሄዳለች፣ ወደ ፈለገችው ሄዳለች። ሶ ይሄ ልጅ ማንም ጋር ይሁን ምንም ጋር ይሁን ምንም አዲስ ሪሌሽንሺፕ ይጀምር አይጀምር እኔ ጋር እኮ ምን እንደሆነ ራሱ አታውቅም እኮ። አያገባትም። በቃ አንዴ ሄደች፣ አያገባትም። ሰው የጣሉበትን ሲያነሳ አይወድም የሚባለውን በሷ ነው ያየሁት። እግዚአብሔር አይ በቃ አንቺ ምንም አትበሳጭ፣ ምንም ስሜት አይሰማሽ። በቃ ኖርማል ነው። አንዳንዴ ቅናት አይደለም። ለምን ሰው ለምን ወርቁ አልቀረም ነገር ነው። ዛሬ ትመጣለች። በስነ ስርዓት ማውራት ያለብንን እንነግራታል። ካሁን በኋላ ምንም ነገር እሷ ጋር የሚያገናኝን ነገር እንደሌለ በቃ ምን ነገር ያለባትን እንነግራለን። ስለዚህ በፍቅር የምንግባባ ከሆነ ተነጋግረን መፍታት የምንችል ከሆነ ማሪናንም ሆነ ሌላ ሰዎች ሂዳ በቃ መናገር ሁሉ መብት የላትም። አለቀ። እኔ አይደለሁ ባለቤቱ። በቃ ይሄን ደግሞ በአካል ጠርቼ በአካል እንድሰማ ብናደርግ መልካም ነው። ሀሳብ ገባሽ? አይ ካንተ ፊት ራሱ እስኪ ትምጣና እንግዲህ የምትለውን እንስማ። እንግዲህ ከኔ ጋር ማለት ኦኬ፣ ልጆቹ እያዩን ስለሆነ ነው። አይ ችግር የለውም። እኔ ጋርማ ያደረገችውን አይተሃል። እንግዲህ እስኪ እዚህ መግባባት ከቻልን ግን እኔ ምችለም እኔ ባላገኛት ባላወራት ራሱ ደስ ይለኛል። እኔ እና ወደዚህ በልዛል ሰዎች ባላገኛት ባላወራት ራሱ ደስ ይለኛል። ሰዎች እያዩ ነው ይዩ ተዋቸው። ምንም አይነት ስሜት እንዲሰማሽ አልፈልግም። ተምሪ ምንም እንዳትቆጥ መጡ መሰለኝ። ምንም እንዳትይ በቃ ከጋርዳቸው ነው የመጡት። ምንም አይደለም። ኖርማል በቃ በፒስ እንፈታለን። አለቀ። ከሚያባብልሽ ነገር የለም። ይቅርታ ማለት ካለባቸውም ይላሉ። እንደደበደባቸው ነው ጋርድ ይዘው የመጡት። እንደደበደባቸው አይደለም። እንዴት ናችሁ? ቅምጥ የምን ቅምጥ ተማሪኛ ነው እንደዚህ አይነት ነገር አይገባኝም። አሁን ለማንኛውም አንቺ እባክህ ጸጥ በይ። በስነ ስርዓት ማውራት ከቻልን ብለን ነው።
እንግባባን ስነ ስርዓት ታውቀዋለህ? ባለ ጉዳዩ ወይ ታውራኒ ምንድን ነው የርጉዝ ጥልቅ ምናምን አንቺ ምንድን ነሽ እንዴ? ታውራን እሷን ነው ልናወራ የመጣን ጓደኛዬን ምንድን ነው አሁን ሀሳባችሁ? እኛ ጋር ለጸብ ነው አሁን የፈለግኳችሁ። ትላንትና ያደረጋችሁት ነገር ጥሩ አይደለም። ምን አደረግን? አይ ለሷ ማበሩ ነው። አንተ ምን ቤት ነው? ባለፈው አልታገስም አልሰማችም ምናምን ያለበት ምክንያት ገብቶሻል? ማውራት ካለብን እናወራለን። አይ በቃ አሁን ተግባብተን ለአንዴና ለመጨረሻ ጊዜ በቃ ለምንድን ነው እሺ ከሷ ቤት ሂዳችሁ ምን አገባህን? ምን አገባህ? ያገባኛል። እንዴት ነው የማያገባኝ? እንዴት ነው የማያገባኝ? ጀመር አንቺ አፍሽን ዝግ። አንቺ ጋር ያወራ ሰው የለም። አፍሽን ዝግ። ለምን አንተ ባለፈው አልሰማችሁም ምናምን ያልከው ጉዳይ ማለት ነው። ለካ በዚህ ጉዳይ ይዘው ነበር ማለት ነው። በጣም ምን ችግር አለ ማለት ችግር አለ በታይ ማለት ነው። ምንነቱን የገለጽክለት ማን እንደሆንክ ገለጽኩላችሁ። ማን እንደሆንክ ነው የገለጽኩት። ኧረ ወይ ጥሩ ነው መገለጽ። አንዳንዴ ያው አንዳንድ ነገሮች ሲገለጹ ደስ ይላል። እኔ እኮ ለምንድን ነው ማለት መደባበቅ ለምን አስፈለገ ነው? ምንድነው ደግሞ አንተ የሆነ ነገር ሲሆን በቃ ያዙ ይልቀቁኝ ከዛ ሄደ ከሆነ ቦታ ላይ ተንጠልጥለ ነው የምናገኘው። እንደዚህ ለምን ምን አስፈለገ? ሄድ በቃ ተወኝ፣ ካጠገቤ እንዳደርስ ዞር በልኝ አልፈልግም ካልሽ በኋላ አይቻለሁ። በስነ ስርዓት አይቻለሁ። አልፈልግም አላልሽም? ቀለበት አልቀበልም አላልሽም? አንበርክኮ እኔ የምነግር ነገር አለ እንጂ አልፈልግም አይደለም ያለሽ። ከሷቱ ተንበርክኮ ልጁ እንደዛ ቅስም ሰብረሽ ተሽዊዳሽ ባላየስ ነገር ዝም ብለሽ እንደዚህ መጥልቃት ያየው በቪዲዮ ያማታል እንጂ። እሺ አሁን ቆይ አንቺ ለምን ትከራከሪያለሽ? እኔ አሁን ስሚ ያልተጻፈ ነገር አታውሪ። እኔ አሁን እንድትከራከሩ አይደለም ሐሳቤ የጠራሁሽ። እሷ ቤት ሂዳችሁ ለምንድን ነው የረበሻችሁ? ያገባኛል። እንዴት ነው የማያገባኝ? ካሁን በኋላ በማሪና የሚመጣ ሁሉ ወደ ራሴ ነው። ዝም ብለህ በየሁሉ ቦታ እየሄድክ እንደዚህ ከምትል ማለት ነው። በሁሉም ቦታ እኔ ሰር አታውቂኝም። በሄድም ማሪና ጋር ነው በቃ አለቀ። ስለዚህ እኛ ጋር እየመጣ ማስመሰል ለምን አስፈለገ? ምን ማስመሰል አይደለም። ምርጫሽ ራስሽ መርጠሻል። ምርጫሽ ያልተጻፈ ነገር አታውራ። ገባ? እዛ ጋር የሆነ የምንነግር ነገር አለ እንጂ እምቢ ምናምን አልተባልክም። አንተ ግን ትንሽዬ በቃ ነገር ነበር የፈለገው። ትንሽዬ ምክንያት ለሰዎች ምናምን ምን ብዬ አሳምኜ ከሶፊያ ጋር ልጣላ ነው የምትፈልገው። ይሄን ድራማ ሾት ብሎ በቃ ብታቆም ይሻላል። ምንድን ነው የምትሉኝ? አሁን እኔ በቃ ካሁን በኋላ በእኔ ዙሪያ ያሉትን ሰዎች ምንድን ነው የምትያት? ምን የምትያት? ኦኬ ጎረምሳው ለዚህ ነው እንበሳው። ኦኬ እንደዛ ነው ጎረምሳ ምናምን አንገታችን ይደፋል ሰው ነን ትንሽ የመጣት መስሎሽ እንግዲህ ምንድን ኦኬ አይ አውቀዋለሁ። እኔ ስለማውቀው ነው ልጁ። አንተ አላማው ምንድን ነው? አላማው ምንድን ነው? ምንድን ነው አላማው? አላማው የነገረሽ ነው ያየሽው አይደል? ምን ሾው ሰራው? በቃ እኔ መጥቼ አልፏት። መጀመሪያ አዳምጠኝ ቶፊቅ፣ በጣም ሾው እየሰራ ነው። መለከታኝ እንኳን መተቃቀፍ አዝለህ ዙሪያ ሲቀጥል ማለት እንደገና ደግሞ እዛ ጋር በቃ የምትሄድበት ዙሪያ እኔ ልፈትን ነው እንደዚህ ያልኩህ። ባህሪም በደንብ አድርጌ ስለማት ትምህርት ቤት ነበር እየሰማሁ ነው ነገር ብቻ አትራት ምንም እየሰማሁ አንቺ ከየት ይመጣል? ለምን ነው የምትቀጠዩ? ጋሜ ከኔ ጋር እንዳታወራ አንቺ ራሱ ከወራ ማውራታችን ምን ልኮ ምን ልኮ ጋር ብታወራ አልቆልሽ አቅም የለኝም ብያታለሁ። እኔ አከብርሻለሁ። ለማንኛውም ስሚ ወደዳችሁም ክብር ቢኖርሽ እኮ ለራስሽ ማክበር ነው። እኔን ስለከብርሽ አይደለም ክብር ባልነሱ አያውቁም እኮ ብታውቅ ኖሮ እንደዚህ ብላት እናገረኛለች እንዴ? አሁን በደንብ አድርጋ ታሲኝ እስከዘካዛ ያለ
እውነቱን ለመናገር እኮ እሱ ራሱ የፈለገው ነገር ነው። አሁን እሺ በቃ ካሁን በኋላ ለአንደኛ ለመጨረሻ ልንገራችሁ፣ በዚች ልጅ እንዳትመጡ፣ በማሪና እንዳትመጡ ከምሬን ጫፏ እንዳትደርሱ። እንኳን ቤቷ መሄድ ሴት ልጅ ነሽ። ማውራት ካለብሽ በስንት ሰዓት አውሪ። ሴት ልጅ ነሽ። አትንቀልቀይ። ስነ ስርዓት እኔ ሴት ልጅ እጄ አላነሳም። ረፊ ሴት ልጅ ላይ ሴት ልጅ ታርፈሽ ተቀመጥ። እኔ ደግሞ እንደ ወንድ ልጅ አላይህም። እንደ ወንድ ልጅ አላይህም። ላሳይሽ ዞር በልልኝ። እሱም ባልሽና የእንድ ፊልም መሰረት እንደ ወንድ ልጅ አታይኝ። ላሳይሽ በቃ ምን ትሆኑ በቃ ልናወራ እንዴ ተገናኘው። ኧረ ምንድን ጉድ ነው? ላሳይ ያስቼ ላሳይሽ። አዎ ብራን ተነሳነው ወንድ እሺ፣ አሁን ምንድነው ሀሳባችሁ? ነገር በቃ ካሁን በኋላ አትደርሱባት ነው ያልኳት። በግልጽ ለምን አወሩ? ቤቢ መጣሽ ታዲያ ለምንድን ነው? ምን ሰው ነው ቤቢ መጣሽ ታዲያ? እሺ እናደረኩኝ። አንቺ ቤት ድረስ መምጣት ነው ያስፈልገሽ? ምን ሸው አይደለም። ለምን ቤት መጣሽ? እየሰራችሁ ነው። ነግሬሽ ነበር። ነግሬሽ ነበር። አንቺ ቆይ ማን ነው ስሙ? ተገብሩ ባልገኝ እንዴ እኔ እሱን ሳውቀው አንቺ ታውቂኛለሽ። አንቺ ምንድን ነው ከእሱ አጠገብ እንዳትገኝ ማወቅ አልፈልግም። ማነሽ እና አንቺ የት ልትደርሺ ነው እንደዚህ ግንፍል የምትይው? አንቺ ከአንተ ጋርም አላወራም። እሺ ከአንተ ጋር አላወራም። ከእሷ ጋር ነው የማወራው። ለምን እንደምታወሪ ነይ በስነ ስርዓት ማውራት ትችያለሽ። በስነ ስርዓት ማውራት ትችያለሽ። በቃ ትናንትና ግን ነግረንሽ ነበር። ምንድን ነው የነገርኩሽ? ከእሱ አጠገብ ራቂ። እሱ አጠገብ እንዳላይሽ ድጋሚ ብዬሽ ነግሬሽ ነበር። አሁን ድጋሚ ከእሱ ጋር ምን ትሰራለሽ? ቆይ አንቺ በእኔ ህይወት የምታዥው ማነሽ? አንቺ በእኔ ህይወት የምታዥው? እሺ አንቺ በእኔ ህይወት ማነሽ የምታዥው? ምንም ነገር አላወራም ብዬሽ ለምንድን ነው የምታዥው? አንቺ የራሴ ቶፊቅ እኮ የራሱ ህይወት አለው። በቃ እሱ ደግሞ የኔ ወንድም ነው። በቃ አለቀ። ማለት ወንድም በቃ ወንድም ስለሆነ ነው። ወንድም ስለሆነ ትለኛለች እንዴ? ለምን እየገፋፉ ነው ሰዎች? እንግዲህ አላውቅም። ነበር አይደለም? ለምን እዚህ ጋር ተለጥፈሽ አገኘንሽ ነው ጥያቄ። ተማሪ መስል ከእንትና አጠገብ እንዳትደርስ አንተ ትስቃለህ እንዴ? አረ ትልቅ ሰዎች ነን፣ ተነጋግረን እንግባባ። በመድኃኒዓለም በእርጋታ መንፈስ አይደለም። ቤት መጣችሁ፣ የማንም ቤት ዘው ብላችሁ ገብታችሁ የምትናገሩ ማን ናችሁ እናንተ? ምንድን ነው እርጋታ ምናምን? ሌላ ማን ነው? እዛ ቆሚ፣ እዚህ ብቆም አትኛለሁ። እይ አንቺ ነሽ ቀፋፊ ማንቺ ነሽ። ክብር የሌለሽ ሂጂ፣ ክብር የሌለሽ ክብር የማይወድላት ነች። ኧረ ሴት ራስሽ ናት። ፍሪ ከኔ ጋር ስታወሪ ራስሽ ናት። ከኔ ጋር ማውራት በቃ ካሁን በኋላ በስሬ እንዳትደርስ። በቃ እንዳትደርሽ። እንዴ መብቴ ነው። በቃ ድሮ እንደዚህ ነው። እንደዚህ አይነት ነገር በቃ እንደወዳለሁ መብቴ እንኳን እሰየው። በቃ አለቀ። በቃ ካሁን በኋላ ማንም ሰው በሷ ስም እንዳይጠጋ። አለቀ። በቃ ማሪና ነካችሁ ማለት እኔ ነካችሁ። በቃ አንፈልግም፣ መብታችን ነው። በግዴታ ሰው በግዴታ በቃ እሱ አለላችሁ። ጀግና አንተ ምን አገባህ? አገባም በቃ በቃ እድሉ አልተጠቀመችም። አለቀ። መብቴ ነው። አለቀ። ምንም ድራማ አልሰራም። ምንም ድራማ አይደለም። መብታችሁ እድሏን አልተጠቀመችበትም አትበል። ገባ አይደለም? በቃ ማንም ሰው ትንሽ ይሄ ነገር ነው የምትፈልገው። ያንን ደግሞ ባህሪን ስለማቅ ፈተንኩ
እዛው ቦታ ላይ ተለጥፋ አገኘው እንዳሰቡት ማለት ነው። በቃ እኔም ካሁን በኋላ ስለዚህ እኔ ጋር እየመጣ ድራማ መስራት አስፈላጊ አይደለም። መች መጣሁ? እኔ እኮ አልመጣሁም። ይቺ ወንድ ናት። ወንድ ስታት ወንድ ትመስላለህ። ሰው አትመስለኝም። አንተ ምንድን ነው የምታሽቃብጠው? እኔ አንተንም አውቃለሁ እሷንም አውቃታለሁ። ስለዚህ አታሽቃብጠው። አንተ ለማወገን እንዳለ አታሽቃብጥ። በቃ አንተም በቃ አለቀ። እኛ ምርጫችን በቃ አትድረሱባት። በቃ ካምቦ ሰጥሩ ቢደርሳት አትድረሱባት። ካሁን በኋላ ስሚ ልንገርሽ ሶፊያ፣ በቃ ካሁን በኋላ እኔ የምታወሪበት ጊዜ ከሌለሽ ማሪና የምትባል ልጅ እኔ ማሪና ስሚ ልንገርሽ፣ ምንም አላስመስልም። አለቃ አላስመስልም። በጣም ታስመስላለህ። ምን አስመስል? እኔ እዚህ ጋር እንዳንተ ወጥቼ አላወራም፣ ግን በደንብ ባህሪዬን በደንብ ታውቃለህ። በቃ ባህሪዬን ካወቅኩኝ ካሁን በኋላ እንዳደግ በትንሽዬ ነገር በቃ ለማየት ትፈልጋለህ። በቃ ሄድኩኝ። እሰየው በቃ ከዛ ደግሞ ያዙኝ ልቀቁኝ ምናምን ትላለህ። ከዛ ሰው ይጣልበት ሲነሳ እያበደሽ ዳንቺ ዳንቺ ስለምትሰውልሽ እንዴ ምንድን ነገር ነው እንዴ? ኧረ በቃ ወንድም እያልሽ የጣለ ማንሳት የሚባል ነገር ያንቺ ነገር እኮ ነው የሚገርመው እኮ ያንቺ ደግሞ አንድ እንጨፍርላቸው ዝናብ ይዘን ምሳ እንብላ እንሂድና ምንድን ነው የሚወራ በእናትህ ጭሁ ሲኝኝኝ ዝም ብሎ ነው እንሂድና ምሳችን እንብላ ዝም ብሎ ወሬ እናንተ ጋር ግርግር ምናምን አይደለም። በቃ ፍቱን ተውን። ተዮታችሁ መግባባትም አይቻልም። ያ ደሰይል ካለ በቃ እንዳ ቆይ ግን ቶፊቅ የራሷን ህይወት እንድትጀምር አትፈልግም? እሱ አንተስ የራስን ህይወት መጀመር አትፈልግም? በማላችሁ ለራሱም ሆነ ማየት አይፈልግም፣ የራሱን ማድረግ አይፈልግም። ሆኖ ተነግረ ማለት ነው። እዛም መሄድ እና ለቀቅ ነው። በቃ ለቀቅ ማድረግ ነው። ለቀቅ ማድረግ ነው። አለቀ። በቃ ልቀቁ። በቃ መፍታት ነው። አለቀ። በቃ ዙሪያ ጥምጥም እሷ ጋር ስልክ እንዳላይ እኔ አልደወልኩም ብሎ ነገ ይክድሻል። አልደወልኩም ብሎ ይክድኝ። በቃ ፍትንሽ አለቀ። በቃ እኛ ልንሄድ ነው። ባባይ አይዟችሁ። ባባይ በቃ አንተ ና ካሜራማን በቃ ምንም እንትን የሚያባብልሽ ነገር አንቺ ልቀቂያት ማሪና